ሰበር መረጃ ገዳ ባንክ በኢትዮጵያ የሰነደ መዋዕለ ንዋይ ገበያ ወይም ኢሴክስ ላይ ተዘረዘረ። ገዳ ባንክ በኢትዮጵያ የሰነደ መዋዕለ ንዋይ ገበያ ላይ በይፋ በመዘርዘር በኢትዮጵያ ውስጥ ሁለተኛው ባንክ ሆኗል። ባንኩ 1,230,000 የአክሲዮኖችን በገበያው ላይ በማቅረብ ለኢትዮጵያ አዲስ ለሆነው የካፒታል ገበያ ባንኮች ያላቸውን እምነት አሳይቷል። ይህ ዝርዝር አዲስ የገንዘብ ለማሰባሰብ ያለመ ሳይሆን ነባር ባለአክሲዮኖች የአክሲዮናቸውን የገንዘብ አቅም እንዲያገኙ እና የገበያውን ታይነት ከፍ እንዲል ለማድረግ ነው ብለዋል። የኢሴክስ ዋና ስራ አስፈጻሚ አቶ ጥላሁን ካሳሁን እንዳሉት ይህ ገበያው ውጤታማነት ማሳያ ነው፣ እምነት እየገነባን ነው ብለዋል። ገዳ ባንክ በ2021 እንደ አውሮፓውያን አቆጣጠር ተመስርቶ በ2022 ስራ የጀመረ ሲሆን በእንደ አውሮፓውያን አቆጣጠር 2022-23-24 ደግሞ ያገኘው ትርፍ 115 ሚሊዮን እንደነበረ ይታወቃል እና አጠቃላይ ንብረቱንም ከ6.1 ቢሊዮን ብር በላይ አድርሷል። የባንኩ ዋና ስራ አስፈጻሚ አቶ ወልዴ ቡልቶ ይህንን ዝርዝር መዘርዘር በኢሴክስ ላይ ለባንኩ ብቻ ሳይሆን ለመላው የፋይናንስ ስርዓት ትልቅ ምዕራፍ ነው ሲሉ ገልጸውታል። የቦርድ ሰብሳቢው አቶ ሐሰን ሁሴን በበኩላቸው እያደግን ብቻ ሳይሆን ይበልጥ ግልጽና ተጠያቂ እየሆንን ነው ብለዋል።